ታደለ ባላለው መክሳት በመንመኔን ብታውቂልኝማ አላስተባብልም አልበደልኩም ብዬ አንድ ቀን የሚበራ አይን እንኳን የምሬን ስነግርህ አልፈልግም። ቪዲዮ ኤዲት ማድረገው ካፕከት ተጠቅሜ ነው። የሚሰራ ሳይሆን የሚለምን የሚበረታታበት ሀገር ነው። አሪያ የሆነችኝ ብዬ ማስበው ዘሪቱ ከበደ ነች። ሰላም ክቡራት የጎፍላ ሚዲያ ቤተሰቦች እንዴት ሰነበታችሁ? ዛሬ እንግዲህ ለየት ባለ መልኩ ከድምፃዊ ፍቅር ጋር የምናደርገው አጭር ቆይታ ይኖረናል። አብራችሁን ቆዩ። ወደ ሰብስክራይብ። ሰላም ፍቅር እንዴት ነህ? እንዴት ነህ? ሰላም ነኝ እግዚአብሔር ይመስገን። እስኪ ለጎፍላ ሚዲያ እስኪ ራስክን አጠር አድርገህ ግለጽላችሁ። ፍቅር ማን ነው የሚለውን ልግለጽላቸው። ፍቅር ታደለ ባላለው የተወለድኩት አዲስ አበባ ነው። ያደግኩትም እዛው ነው። ከዛ በኋላ ደግሞ ትምህርቴን እስከ ዩኒቨርሲቲ ድረስ በፖለቲካል ሳይንስ ጨርሻለሁ። በ6 ኪሎ ዩኒቨርሲቲ ማለት ነው። ከዛ ደግሞ ሙዚቀኛ፣ ቲክቶከር። በጣም ደስ ይላል። ብዙ ተሰጥኦዎች አሉ። 2016 ላይ ነው የተመረቅኩት ነው ያልከኝ። በፖለቲካል ሳይንስ አዲስ አበባ 6 ኪሎ ዩኒቨርሲቲ። በፖለቲካል ሳይንስ ተመርቀህ ስራ አገኘህ? ስራ ገባህ ወይስ እየፈለክ ነው አሁንም ድረስ? በጣም አሪፍ። እስካሁን ድረስ ምንም አይነት ስራ አላገኘሁም። ስራ እየፈለኩ ነው ያለሁት። ፈተና የጠራኝ እንኳን አላጋጠመኝም የምር ለመናገር። እኔ ምን እንደሆነ አላውቅም። ምክንያቱን አመለክታለሁ ሲወጡ ስራም አይወጣም፣ ከወጡም ደግሞ አመለክታለሁ። የወጡትም ደግሞ ለፈተና እንኳን የጠሩኝ አላጋጠሙኝም እስካሁን። ወደዚህ ወደ ባህር ዳር የመጣኸው ስራ ለመፈለግ ነበረ? ስራ እንኳን ይገኛል ብዬ አይደለም ወደዚህ የመጣሁት። ያው ፍቅረኛ የዚህ ስለሆነ የምሰራው በኮንትራት ለዛ ነው የመጣሁት። ፍቅረኛ አለህ? በጣም ደስ ይላል። እስኪ እንዳውም ስለ ፍቅረኛህ ንገረን እስኪ። በምን ተገናኛችሁ መጀመሪያ ጊዜ? ከፍቅረኛዬ ጋር የተገናኘ ነው እንዴት ነው መሰለህ፣ እኔ 12ኛ ክፍል ተማሪ ያለው ያኔ በኮሮና ዘመን ነው። እኔ 12ኛ ክፍል ተማሪ ነበርኩት 2012። ከዛ በኋላ መፈተን ነበረብን 12ን። ነገር ግን ደግሞ ኮሮና ነው፣ ስለዚህ በኦንላይን ነው የምትፈተኑት ተባልን። ኦንላይን ለመፈተን ደግሞ ኮምፒውተር መሰልጠን ነበረብን። ከዛ በኋላ እሱን ለመሰልጠን ስንገባ እሷም ደግሞ ከክፍለ ሀገር ያው ብላይንዶች በሙሉ አንድ ላይ ተሰብስበው ነው ኮምፒውተር ትሬኒንጉን መውሰድ የነበረባቸው ከተለያዩ ክፍለ ሀገሮች ተሰብስበው አይነ ስውራኖች በሙሉ ማለት ነው። ከዛ በኋላ ተሰብስበን ኮምፒውተር ትሬኒንግ በምንወስድበት ሰዓት እሷም ደግሞ ከሚሰለጥኑት መሀል ሆና እንዳጋጣሚ መጣችና በዛ አጋጣሚ ተዋውቀን አሁን ሐምሌ ሲመጣ 6 አመት ይሞላናል። በጣም ረጅም ጊዜ ነው አብራችሁ የቆያችሁት። በጣም ደስ ይላል። እስኪ በሁለታችሁ በፍቅር ቆይታ መካከል ላይ እስኪ የተፈጠረ ነገር የገጠመህ ነገር እስኪ እነዚህ ነገሮችን አጫውተን እስኪ። በእኛ ፍቅር ጊዜ ያጋጠመን ምን አለ መሰለህ፣ ያው ሰው በሚኖርበት ጊዜ ያው ችግር ያጋጥመዋል። ግን በአብዛኛው እኛ ስንፈተን የነበረው ያው ስራ ማጣትና ነገሮችን በቀላሉ ማድረግ የቻልን ሁሉ ሙያው በሙሉ እያለን ሁሉ ነገር እያለኝ በተለይ እኔ በሙዚቃው በቲክቶኩ በምኑ ማስታወቂያ ሰርቼም ወይ ደግሞ በተማርኩት ሙያም ጥሩ ውጤትም እያለኝ ምናምን መቀጠር እየቻልኩኝ ወይ ደግሞ መስራት እየቻልኩ አለመስራቴ ትንሽ ብዙ ጊዜ ሰላም ይነሳን ነበረ። ከዛ ውጪ እንኳን በፍቅራችን በጣም የተስተካከለ ህይወት ነው እየመራን የነበረው። በጣም ደስ ይላል። እንግዲህ እሷን ብለህ ነው ወደ ባህር ዳር የመጣኸው ማለት ነው? አሁን እሷ በኮንትራት ስራ ነው እየሰራች ያለችው ብለኸኛል። ኮንትራት ስራ ነው የገባችው። እሷ ምንድነው መሰለህ የ9 ወር የኮንትራት ስራ ነው የገባችው እና ያው አሁን መስከረም ላይ ይጠናቀቃል። ያ ሲጠናቀቅ እንግዲህ ሌላ ስራ ፍለጋ ደግሞ እንሰማራለን ማለት ነው። አንተ አሁን በፖለቲካል ሳይንስ ስራ እየፈለክ ያለ ተጓዳኝ ጎን ለጎን የምትሰራቸው ስራዎች ምን አሉ? ሙዚቃ ሰራለሁ እንዳልኩ፣ ቲክቶክ ሰራለሁ፣ ዩቲዩብም አለኝ። በቃ ሁሉ ነገር ላይ ነው የምሳተፈው። እኔ ማልሳተፍበት የለም። ተውኔትም ሞካክራለሁ፣ እጽፋለሁም፣ ግጥም እጽፋለሁ፣ ከዛ ደግሞ ትረካዎችን እጽፋለሁ፣ ሞካክራለሁ። በጣም ነው ደስ የሚለው። ግጥም ከጻፍ ከግጥሞችህ መካከል የምታስታውሳቸውን ግጥም አጠር ያለች ለጎፍላ ሚዲያ ቤተሰቦች እስኪ። የለም የምር አረ የምታስታውሰው የለህም? ምንድነው መሰለ የኔ ባህሪ ምን አይነት ባህሪ ነው መሰለ፣ ግጥሞቼን እጽፍና ስልኬ ላይ ቁጭ ነው ማደርገው እና ስልኬ ላይ አስቀምጣቸዋለሁ። ከዛ በኋላ ማቅረብ ስፈልግ ከዛው ላይ አውጥቼ በብሬል ጽፌ ምናምን ነው ማቀርበው እንጂ ግጥም የራሴን ግጥም የመሸምደድ ባህሪ የለኝም። በጣም ደስ ይላል። ይሁን ከሙዚቃ በተዘፍንልን ስተራ ሙዚቃ መቼም ይያዛል ብዬ አስባለሁ። እሺ በመዋደድ ጉዞ ዳግም በፍቅር መንገድ ላይ ሸጋ የተሳሳቁ ዳግም እያዩ መናፈቅ በትዝታ ይወለዳል ሸጋ ይወለዳል ልጅ ከያዘች የማትለቅ ይዛም የምትበጅ
ቢደከም ምናለ ለሸጋ ለሸጋ ሲቸገሩ ደራሽ ሲከፉ ማጋር ነው ሲከፉ ማጋር ነው። መክሳት በመንመኔን ብታውቂልኝማ እየሳኩ ማለቄን ብታውቂልኝማ አልጎዳም ነበር አንቺን በማጣቴ እየየለመነው ሰው አለኝ በልቤ ሰው አለኝ ከጎኔ ኃያል ሰው ፍቅሯ ገዳይ በድንገት ከአደባባይ አምባው ላይ ኃያል ሰው ፍቅሯ ገዳይ በድንገት ከአደባባይ አምባው ላይ። በጣም ደስ ይላል። በጣም የሚገርም ድምጽ ነው ያለ። በጣም አመሰግናለሁ። በጣም ነው ደስ የሚለው በእውነት በዘፈንካቸው ዘፈኖች በቃ ሌላ ዓለም ውስጥ ገብቼ ነበረ። ድምጽ በጣም መረዋ ድምጽ ነው ያለ። በጣም አመሰግናለሁ። በጣም ነው ደስ የሚለው። እንግዲህ ቲክቶክ ላይ እንደዚህ አይነት ነገሮችን ትለቃለህ? አዎ። የቲክቶክ አካውንት ስምህ ማን ነው? እንግዲህ ላስተዋውቅ በአንተ ሚዲያ እንግዲህ ፍቅር በአማርኛ ስፔስ አሁንም ና በአማርኛ ብለው ሰርች ሲያደርጉ ያገኙታል። ቲክቶኬን ፎሎ ማድረግ ይችላሉ። ዩቲዩቤንም እንደዚሁ ሰብስክራይብ ማድረግ ይችላሉ። እዛው ቲክቶክ ባዮዌ ላይ የዩቲዩብ ሊንኩም አለላቸው። እዛ ላይ ገብተው ሰብስክራይብ ማድረግ ይችላሉ። እንግዲህ ውድ የጎፍላ ሚዲያ ቤተሰቦች ከጎፍላ ሚዲያ ቤተሰብነት ከመሆኑ ውጭ ደግሞ የፍቅርን ይሄን የመሰለ መረዋ ድምጽ በቲክቶክ አካውንቱ ፍቅር ና ብላችሁ ሰርች እያደረጋችሁ ፎሎ ያድርጉት። ይሄን የመሰለ ድምጽ ይጋበዙልን። አሁን ሰብስክራይብ ይህን ሁሉ የጥበብ ባለቤት ነህ። ዩኒቨርሲቲ ላይ በፖለቲካል ሳይንስ ተመርቀሃል። ድምፃዊ ነህ፣ ገጣሚ ነህ፣ ተውኔት ትጽፋለህ። በጣም የሚገርም ተሰጥቶ ነው ያለህና እንደው እግዚአብሔር ፈቅዶልህ ለአንድ ቀን ማየት ብትችል ምን ማየት ነው የምትፈልገው? እኔ እንኳን ለአንድ ቀን የሚበራ አይን እንኳን የምሬን ስነግርህ አልፈልግም። ማለት ይህንን ማየት እፈልጋለሁ ብዬ የምጓጓበትም የለም በምድር ላይ የምሬን ስነግርህ። ግን ምንድነው አይኔ ሙሉ ለሙሉ መብራት ቢችል ግን ምን ማድረግ እፈልግ ነበር መሰለ? በጣም ብዙ የኦንላይን ስራዎች ላይ መሰማራት እፈልጋለሁ። ማለት በአይን ምክንያት ቶክባክ የሚባል ሲስተም አለ። ያ ማያነባቸው በጣም ብዙ የኦንላይን ስራዎች አሉ። ቪዲዮዬን ራሴ ነኝ አሁን ኤዲት ማድረገው። በደንብ ደግሞ ኤዲት አድርጌ አሳምሬ ጥራቱን የጠበቀ ቪዲዮ እንድለቅ እንደዚሁ ደግሞ ከሰው እንዳልጠብቅ ራሴ መንቀሳቀስ እንድችል ትንሽ አይን በደንብ እንኳን አይደለም ራሱ ትንሽ ጭላንጭል ትንሽ አይኔ አንድ አይኗ ቢያንስ መብራት ብትችል በዛች አጋጣሚ ተጠቅሜ ራሴን የምር ለመናገር መቀየር እችላለሁ። እዚህ ስራ ቅጥርም እጠብቃለሁ ብዬ አላምንም። ስራ ቅጥር ውስጥም መጠብቅ አይነት ሰው አልሆንም ነበር ብዬ አስባለሁ። ትንሽ አይን ቢኖረኝ አንድ አይን ቢያንስ። በጣም የሚገርም ነው። እንግዲህ ይህን ሁሉ ተሰጥቶ ይህን ሁሉ የዚህ ሁሉ የጥበብ ባለቤት ሁነ በዛ ላይ ማየት ሳትችል ይሄን ነገር በመስራት በጣም ነው የሚገርም ስራ። በጣም ደስ ይላል። እና እንደውም አሁን ከንግግር መካከል ቪዲዮዎችን እኔ ነኝ ኤዲት ማድረጋቸው እያልክ ነበረ። እንዴት ነው ኤዲት የምታደርጋቸው? እየገረመኝ። አዎ አይ በጣም የሚገርም ቲክቶክ ላይ በጣም ብዙ ሰው የሚጠይቀኝ ጥያቄ ነው። እንዴት ነው ኮመንት የምትመልሰው? እንዴት ነው ላይቭ የምትገባው? እንዴት ነው ቲክቶክ ላይ ፖስት የምታደርገው? እንዴት ነው ቪዲዮ ኤዲት የምታደርገው የሚለው ጥያቄ በጣም ይገርማል። ፍቅረኛ አፍርሳ የምትሰራኝ የሚመስላቸው ሰዎች ብዙ ናቸውና የሚገርም ቪዲዮ ኤዲት ማድረገው ካፕከት ተጠቅሜ ነው። ካፕከት የሚባል የቪዲዮ ኤዲቲንግ ሲስተም ያለው አፕሊኬሽን አለ። እሱን ተጠቅሜ ምን አደርጋለሁ? ያው ኦዲዮና ቪዲዮን አንድ ላይ መርጃ አደርጋለሁ። ቶክባክ ያነብልኛል። ከለር ብቻ ነው የምቸገረው፣ ያው ማየት ስለሚጠይቅ እሱ ከለር ለማመጣጠን ብቻ ነው የምቸገረው እንጂ ጽሁፎችንም ለመጻፍ እንደዚሁ ደግሞ አንድ ላይም ለማያያዝ፣ ለመቁረጥ፣ ለመቀጠል ከዛ በኋላ በመሃል መሸጋገሪያ ሲስተሞችን ለመጠቀም በመሃሉ እንደዚህ አይነት የቪዲዮ ኤዲቲንግ ሲስተሞችን ሁሉ በካፕከት ተጠቅሜ ራሴ ነኝ ኤዲት ማድረገው በቶክባክ እያነበበልኝ። በጣም ነው የሚገርመው። ይህንን ሁሉ ስታደርግ መጀመሪያ እንዴት ተማርከው? እነዚህን ቪዲዮዎችን ጽሁፎችን ቆራጠህ ለመቀጠል ዩቲዩብ ያለው የሚገርም ለምሳሌ ቲክቶክ ላይ የሆነ ነገር አለ ሲባል ይሄን ነገር በዚህ በኩል መሞከር ትችላላችሁ ሲባል እገባና ዩቲዩብ ላይ ለማየት እሞክራለሁ እንዴት ነው የሚሰራው ይሄ ነገር ብዬ። ከዛ ዩቲዩብ ላይ ሄጄ እመጣና እሞክረዋለሁ፣ እችለዋለሁ አልችለውም የሚለውን። ከዛ ሞክሬ ደግሞ እንደገና አሁንም ሄጄ ዩቲዩብ ላይ እያየው እያንዳንዱ ማለት ከኤዲቲንግ ጋር ከምንም ጋር የተያያዘ ትምህርት ኦንላይን ነገር ጋር ሲመጣ ገብቼ ሞክረዋለሁ እኔ እና ሞክሬ ሲያቅተኝ ነው ይሄ ነገር ከአይን ጋር የተያያዘ ነው ብዬ ምቶ እንጂ
ካላቃተኝና የሚያነብልኝ ምረዳው አይነት ሆኖ ካገኘሁት እሞክረዋለሁ። ከመሞከር ወደ ኋላ አይደለም። በጣም የሚገርም ተሰጥኦ ነው ያለ። በጣም ደስ ይላል። እስኪ እንግዳውስ ያንን የመሰለ ድምጽ እስኪ ድጋሜ ብሰማ ወይ በሌላ ዘፈን ብሰማው ደስ ይለኛል። እኔ በጣም የዘሪቱ አድናቂ ነኝና ከዘሪቱ ሙዚቃዎች ውስጥ ስለ ሰው በቃ ሰውነት ይገልጹልኛል ብዬ ከማስባቸው ሙዚቃዎች አንዱን ልበልልህ። የዘሪቱ ከበደ አድናቂ ስለሆንኩኝ ይሄንን ጉዳይ መጨረሻ ላይ አብራራዋለሁ ስለምን እንደሆነ። እሺ ደስ ይላል። አላስተባብልም አልበደልኩም ብዬ ምክንያት አላመጣም እውነትን ከልዬ የሆነውን ሁሉ በሚገባ አምናለሁ ስላሳዘንኳችሁ ይቅርታ አጥፍቻለሁ። ክርክሬ አለኝ የምለው እውነት በዚህ ቆሜ የምነጋገርበት እንድትሰሙኝ አጥብቄ የምፈልገው እኔ የምለው ነው። ስህተት የኔ አይደለሁ፣ ስህተት የኔ አይደለሁ። ይህን ይመስላል ሙዚቃው። ሀሳቡ ስለምንድን ነው መሰለ? አንድ ሰው ስህተት ሰርቷል እና ስህተቱን ግን አይደለም፣ ስህተት ነው የሰራው እንጂ ስህተቱን አይደለም። እሱ ሰው ነው እና ከዛ ስህተት መታረም ይችላል፣ መገራት ይችላል፣ መመለስ ይችላል። በንስሐ መታረም ስለሚቻል ስህተት ሰርተሃል ብላችሁ እኔ ላይ ከምትፈርዱብኝ ከምታገሉኝ ምን ከምትሉኝ ስህተቴን መስራቴን አምኛለሁና ከስህተቴ እንድታረም እድል ስጡኝ ሰው ስለሆንኩኝ የሚል አይነት ሀሳብ ያለው ነው። ስለምወደው ነው እንጂ የዘሪቱን ዘፈን እንኳን ደፍሬ መስፈንም አልፈልግም ነበር። እሺ ፍቅር፣ እንግዲህ ይሄን የመሰለ ድምጽ ያለህ ሰው ነህ። ይሄንን ድምጽ ለማምጣት ይሄን የመሰለ ዜማ ለማዜም ላንተ አርአያዎች እነማን ናቸው? ንገረን። ለኔ አርአያዎቼ በጣም ብዙ ናቸው፣ ግን በዋነኝነት በእሳቤም በጥንካሬም በምንም ረገድ አርአያ የሆነችኝ ብዬ ማስበው ዘሪቱ ከበደ ነች። ዘሪቱ ከበደን በምንም መንገድ በቃ በጣም ነው ማደንቃት። ከልጅነቴ ጀምሮ እየሰማኋት ነው ያደግኩት። በምንም ረገድ በቃ እያጣጣምኩ ለሁሉም ነገር መሰረቴ ነች ዘሪቱ ከበደ። በእርግጥ በማንኛውም ሁኔታ ከጠየቀኝ ቤተሰብ አርአያ ነው ማለት እህቴ በተለይ አርአያዬ ነች። ግን በሙዚቃ ረገድ በእሳቤ ረገድ ምናምን ግን ካልከኝ ዘሪቱ ለኔ አርአያዬ ነች። በጣም የሚገርም ይህንን ሁሉ ስትሰራ፣ ግጥም ስትጽፍ፣ ተውኔቶችን ስትጽፍ፣ ዘፈኖችን ስታዜም የረዳህ ሰው አይዞህ በርታ ያሉት ያው ጓደኞች ያሉ ካጠገቤ፣ ያው እህቴ ያለች ሰብስክራይብ ያሳደገችኝም እሷ ነች እና በጣም አመሰግናለሁ። ከዛ ውጪ ጓደኞች ያሉ ዲያቆን ኃይለሉል ምስጋናው ፍቅረኛዬ፣ ካጠገቤ በሙዚቃ ረገድ የሚያግዙኝ የነበሩ እነ ቢኒያም ሳህለ የሚባሉ ሙዚቀኞች፣ ቤኪ ቃል ገባለው፣ በኩራ ማኑኤል የማነ ጓደኛዬ ነው። እሱም ከሱ ጋር የጀመርነው ስራም አለ። ይጠናቀቅ አይጠናቀቅ አላቅም እና እነሱ አብረውኛሉ። አይዞህ የሚሉኝ እነሱ ናቸው። በጣም ነው ማመሰግናቸው። ከቻል ሌላም ዘፈን ብትዘፍንልን በዚህ ድምጽ። እሺ ታደሰን ዘፈን ነው የምዘፍንላችሁ። ግርማ ይሰኛል። ለእናት ለሀገር ለሚስት የተዘፈነ ሙዚቃ ነው። ግርማ ሞገሴ ነሽ ለኔስ ግርማ ሞገሴ ነሽ ለኔ ሕይወት ለኔ መኖር ለኔ ክብር እስትንፋሴ ማናለኝ ካንቺ በቀር ማደሪያ ክብሬ መቤቴ ላመስግን አንቺን ካንጀቴ እምዬ ከጸጋ ጸበልሽ እርጭኝ ፍቅርሽን መርቀሽ ስጭኝ ኑሪልኝ ቀና በይልኝ ለኔ አንቺው ነሽና ወገኔ ሰብስክራይብ
እስኪ በህይወት ዘመን እስካሁን ድረስ እስካለ ድረስ የማትረሳው ገጠመኝ አሳዛኝም ሊሆን ይችላል፣ አስቂኝም ሊሆን ይችላል። የማትረሳው ገጠመኝ እስኪ ንገር። በጣም ነው የማመሰግነው። በነገራችን ላይ ትንሽ ጉንፋን ነገር ይዞኛል። እሺ በጣም እየተቸገርኩ ያለሁት ለዛ ነው። በደንብ ማውጣት አልቻልኩም ጮክ ብዬ። አረ በጣም ቆንጆ ነው፣ በጣም ቆንጆ ነው። እሺ ሁለት የገጠሙኝ ገጠመኞች አሉ። አንደኛው ቲክቶክ ላይ ኮሜንት ይጻፍልኛል እና ኮሜንት ሲጻፍልኝ ኮሜንቱን መለስኩና ቀጣዩ ሪፕላይ አድርጎ ምን ብሎ ነው የሚጽፈው መሰለ? ኮሜንት ልጽፍ ፈልጌ ግን ማን ያነብልሃል ብዬ ተውኩት አለኝ። ከዛ ሳቅ አልኩና የሳቅ ኢሞጂ ጨመርኩበትና እኔ ላንተ እንድትጽፍ የፈቀደልህ አምላክ ለኔ ደግሞ ማነብበትን ማንበቢያ አይነሳኝም ብዬ መለስኩለት። በጣም የሚገርም አገላለጽ ነው በእውነት። ሌላኛው ደግሞ እንደዚሁ ምንድነው መሰለ? ሙዚቃ እየሰራሁኝ መድረክ ላይ እየሰራው ነውና እየዘለልኩ ምናምን በቃ በስሜት ሆኜ ነው ምዘፍነው ምናምንና መድረክ እቆጣጠራለሁ። ከዛ በኋላ እየዘለልኩ እያለ እንዳትወርቅ ይላል እና እንዳትወርቅ የሚለውን ሰውዬ ድምጹ የት እንዳለ አውቄዋለሁ። ከዛ ልክ ሙዚቃዬን እንደጨረስኩ ሄድኩና ማለት ነው አታስብ በወድቅም አንተ ላይ አልወድቅብህም መሬቱ ላይ ነው ብዬው። በህይወትህ እስኪ አሳዛኝ ነገር ገጥሞኛል የምትለው ነገር ሳለ መናገር ያለብህን ነገር። እኔ የምር ለመናገር አሳዛኝ ነገር ገጥሞኝ የሚያውቀው ምንድነው መሰለ? አንድ ጊዜ ምግብ እየበላው ነው። ምግብ አዝዤ የዩኒቨርሲቲ ተማሪ ሆኜ እንዳጋጣሚ በሙዚቃ አጋጣሚ ይሁን በምን አጋጣሚ ይሁን አላውቅም፣ ብር አግኝቼ ብቻ ምግብ እየበላው እያለ አንድ ሰውዬ መጣ እና የያዝኩት ብር እኔን ብቻ የሚመግብ ብር ነው። ከዛ በኋላ ቁጭ ብዬ እሱ ግን ምግብ ስጡኝ ባካችሁ ቡሌ አለ ምናምን ብሎ ይጠይቃል። ቡሌ ነው የምንለው በአዲስ አበባ እና አለ ምናምን ብሎ ይጠይቃልና ተመላሽ የለም ሂድ ምናምን ነገር ብላ አመናጭቃ ትሸኘዋለች። አዘንኩኝ በጣም ማለት ሰው በዚህ ደረጃ የሚመነጨቀው ምን የሚባለው የሚገፋው በማጣቱ ምክንያት ነውና አሰብኩኝና አይ እንደዚህ እኮ አይደረግም ምናምን ሰል እንዴ አይናማ አይደል ያያል ምን ይላል ሰርቶ አይበላም እንዴ አይሆንም ማለት ሰው ግን ወዶ አይደለም የሚቸገረው ብዬ አሰብኩኝ። ከዛ ጠራሁትና ቁጭ ብለህ ከኔ ጋር ትበላለህ ወይስ አይነ ስውር ነው ብለህ ትንቀኛለህ አልኩት። ከዛ መጣ ቁጭ አለ ከኔ ጋር በላን ሄደ። በቃ አሁን ለኔ ይሄ በጣም ሰላም ሰጠኝ። ፍቅር እንግዲህ ቆንጆ ቆይታ ነው እስካሁን ያደረግነው። ግን አሁንም አንድ ነገር ልጠይቅህ፣ ባህር ዳር ላይ ምን ነገሮችን አገኘህ? እስኪ ምን የተለየ ነገር አለው? እስካሁን አዲስ አበባ ነበርክ እና አዲስ አበባ አድገህ እዚህ ስትመጣ ደግሞ ምን የተለየ ነገር ገጠመህ? ማህበረሰቡንስ እንዴት ተቀበልከው? ያው አጭር ጊዜ ቢሆን ምንድነው መሰለ ከአዲስ አበባ ስመጣ አብዛኛው ሰው ያለኝ የነበረው በቃ የባህር ዳር ህዝብ ከባድ ነው፣ አዌርነስ የለውም እና የሚያሻግርህ ሰው እንኳን ላታገኝ ትችላለህ መንገድ ምናምን የሚል ነገር ሰምቼ ነው የመጣሁትና እየጠበቅኩ የነበረው መኪና ስገባ ዝም የሚለኝን ሰው ነው የምሬን ስነግርህ። እኔ ማህበረሰቡን የመመዝንበትን እድል የምር ለመናገር አላገኘሁም። ያው ወጣ ብዬም አልቃኘሁም ምናምን ግን በጣም በመንገድ ረገድ ግን ጥሩ የሆነ መንገድ የሚጠቁም ሰውን የሚረዳ ጥሩ የዋህ የሆነ ህዝብ አግኝቻለሁ። አዌርነስ ደግሞ ያው ምንም ጥያቄ የለውም፣ ያው ማስረዳት ነው መንገድ ነው ያው ያላወቀውን ማስረዳት ነው። ለሰው ልጅ ሁሌ ከእናቱ ሆድ አውቆ የተወለደ የለምና ማስረዳት ነው። ያውቃል ብዬ አስባለሁ፣ ይረዳል ብዬ አስባለሁ። ግን በአዌርነስ ረገድ ትንሽ የአካባቢው ህዝብ ትንሽ የሚቀረው ይመስለኛል። ገና አይነ ስውርን አልተረዳም። ስንቀሳቀስ ሲያይ በአግራሞት ያያል። አይን ሲጠፋ እግሬም የጠፋ ይመስለዋል። አስቸጋሪ ነው ብቻ ያው እንደ ኢትዮጵያ ነው በእርግጥ አዌርነሱ ግን ትንሽ እዚህ አካባቢ ደግሞ ትንሽ ባስ ሳይል አይቀርም እና ጭራሽ እዚህ አካባቢ መጥቼ ስራ ይቀጥረኛል ብዬ ለመጠበቅ ሁሉ ተቸግሬያለሁ። ማለት ይራመዳል ብሎ የማይጠብቅ ሰው ስራ ይሰራል ብሎ ያስባል ብዬ አላምን። ያው እንግዲህ ከመጣህም አጭር ጊዜ ከመሆኑም ጋር ተያይዞ አንተም ያለመድካቸው ቦታዎች ማህበረሰቡን እንደዚህ ጊዜ ያላገኘህ ይመስለኛል። በሱም የተነሳ ነው እንግዲህ ለጎፍላ ሚዲያ ቤተሰቦች የምትለው ነገር የምታስተላልፈው አጠቃላይ ለኢትዮጵያ ሕዝብ ማስተላለፍ የምትፈልገውን ነገር አስተላልፍና ፕሮግራማችን የምንጨርስ ይሆናል። እሺ ሁላችሁም ያው በጣም ነው መወዳችሁ። ግን ከኢትዮጵያ ባህል ውስጥ አንድ ማልወደው ነገር አለ። የሚሰራ ሳይሆን የሚለምን የሚበረታታበት ሀገር ነውና እባካችሁ የሚሰራን ሰው አበረታቱ። የሚሰራን ሰው ብትችሉ የሚሰራበት ላይ የሆነ መነሻ ሀሳብም መነሻ ብርም መስጠት ካለባችሁ የምር ለመናገር ለሚሰራ ማለት ለሚጥር ለሚፈጋ ሰው በርታ ብላችሁ የመበረታቻ ብርና መነሻ ብር እንኳን መስጠት ካለባችሁ ለሱ ነው እንጂ የሚለምንን ልክ ነው እኮ አቶ ነው የሚለምነው አይ ነው ይገባኛል። ግን በቃ ሲለምንም ስጡት ችግር የለውም ተቸግሯል። ግን የሚሰራን ደግሞ ከማንኛውም ጊዜ በላይ ለዛ ለሚለምንም ሰው ለተቸገረም ሰው መድረስ የሚችለው እዚህ ጋር ተቸግሮ ግን የሚጥር ሰው ነውና ለዛ ለሚጥር ሰው ማበረታቻ መስጠት ባህል ቢኖረን ጥሩ ነው ላለው ይሄ ባህል ይዳብር። በጣም ደስ ይላል። እንግዲህ ደስ የሚል ቆይታ ነው። ፍቅር እናመሰግናለን። እስካሁን ድረስ አብረን ስለቆየህን በጣም እናመሰግናለን። እንወዳሃለን። ቤተሰቦችህም አንተን ፎሎ ያደርጋሉ።
መልካም ጊዜ መልካም ቆይታ። እንግዲህ ውድ ተመልካቾቻችን ፍቅር እንደተናገረው ኢትዮጵያዊነትን፣ መወዳጀትን፣ አብሮ መስራትን፣ አብሮ ማደግን፣ መተባበርንና ጎልብት ኢትዮጵያዊነትን እናሳድግ የሚል ቆንጆ መልእክት አስተላልፎልናል። እንግዲህ ፍቅርን እናመሰግናለን። በቲክቶክ እየገባችሁ ፎሎ አድርጉት። መልካም ጊዜ መልካም ቆይታ ለእናንተ ይሁን። በሌላ ፕሮግራም እንገናኛለን። ሰላም ቆዩልን። ሰብስክራይብ ጎፍላም ያልተደመጡት ድምጽ ጎፍላም የመረጃ ፍላም ይህ ጎፍላ ሚዲያ ነው። ከኛ ጋር ስለሆኑ ምስጋናችን ልባዊ ነው። ጎፍላ ሚዲያም